ቻናል ቤተሰቦች ዛሬም በሌላ ቱቶሪያል መጥቻለሁ። የዛሬ ቱቶሪያል የሚሆነው የታይፕስ ኦፍ ኦፕሬቲንግ ሲስተም ነው። ያው ኦፕሬቲንግ ሲስተም በኦፕሬቲንግ ሲስተም ዙሪያ ያለውን ነገር ኤክስፕሌን ለማድረግ ፈልጌያለሁ ማለት ነው። ከዛ በፊት ግን ያው እናንተ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ላይ ሼር ኮሜንት እንድታደርጉ እንዲሁ የጠየኳችሁ የዛሬን ቱቶሪያል ጀምራለሁ ማለት ነው። ኦፕሬቲንግ ሲስተም እንግዲህ ያው ኮምፒውተር ውስጥ ወሳኝ ሚና ይጫወታል፣ ታውቁታላችሁ። እሱን ብዙ አይነት ደግሞ ኦፕሬቲንግ ሲስተም ነው ያለው። እነሱን ታዲያ ኤክስፕሌን ለማድረግ አዘጋጅቻለሁ ማለት ነው ፓወር ፖይንትን። አሁን ለምሳሌ እዚህ ጋር ኦፕሬቲንግ ሲስተም እንግዲህ ሶፍትዌር ነው። ሃርድዌር እና ማኔጅን ሃርድዌር እንደ ሶፍትዌርን ማኔጅ ለማድረግ ወይም ደግሞ ሁለቱን ኮምባይን አንድ ላይ ኢንተራክት እንዲያደርጉ ለማድረግ የምንጠቀምበት ቱል ነው ማለት ነው። ፕሮቫይድ ሰርቪስ ፎር ኮምፒውተር ፕሮግራም ማለት ሰርቪስ ምናምን ሶፍትዌሩ ሃርድዌሩን እንዲያነብ ሰው እና ኮምፒውተር እንዲገናኝ የሚያደርግልን ነው። ለምሳሌ ብሪጅ ቢትዊን ሁማን እንደ ማሽን ሰውና ማሽን ወይም ደግሞ ኮምፒውተር እንዲገናኙ የሚያደርግልን ማቴሪያል ነው ማለት ነው። እነሱም በተለያየ መንገድ መክፈል እንችላለን ማለት ነው። ባች ኦፐሬቲንግ ሲስተም ይባላል። አንደኛ ይሄኛው ኤክሲኪዩት ግሩፕ ኦፍ ጆብ ባች ዊዛውት ዩዘር ኢንተራክሽን ዩዘር ኢንተራክሽን ሳይኖር ያው ስራዎችን ማከናወን ነው። ጆብ ዊዝ ሲሚላር ኒድ አርባሽ ቱጌዘር የመጀመሪያው ኮምፒውተር ላይ የሚገኝ ነው። ይሄኛው ኤርሊ አይቢ ሜን ፍሬም ኦፕሬቲንግ ሲስተም ነው። ላርጅ ስኬል ኮምፒውቴሽን ሜን ፍሬምስ ነው። መጀመሪያ አካባቢ የተሰራ ኦፕሬቲንግ ሲስተም ነው ማለት ነው። ሜን ፍሬም የምንጠቀመው ነው ማለት ነው። ስራዎችን ኤክስኪዩት ግሩፕ ኦፍ ጆብስ ዲፍረንት ግሩፕ ኦፍ ጆብስን ኤክስኪዩት ለመስራት የምንጠቀምበት ነው ማለት ነው። መጀመሪያ የተፈጠረ ኮምፒውተር የተፈጠረ አካባቢ የተሰራ ኦፕሬቲንግ ሲስተም ነው ማለት ነው ይሄኛው። ሁለተኛው ታይም ሼሪንግ እንደ መልቲ ዩዘር ኦፕሬቲንግ ሲስተም የሚባል ኦፕሬቲንግ ሲስተም አለ። እሱ ደግሞ ምን ያደርጋል? መልቲፕል ዩዘርስ ቱ ዩዝ ሲስተም ሳይመልቴኒየስሊ በተከታታይነት ማኒ ዩዘሮች ወይም ደግሞ ብዙ ተጠቃሚዎች ሲስተሙን ፓራሌሊ መጠቀም ሲችሉ ማለት ነው። ፓራሌሊ ወይም ደግሞ ጎን ለጎን መጠቀም ሲችሉ ታይም ሼሪንግ ኦር ማልቲ ዩዘር ኦፕሬቲንግ ሲስተም ልንለው እንችላለን ማለት ነው። ይሄኛው ማለት ሲፒዩ ታይም ኢስ ዲቫይድድ አሞንግ ዩዘር ታይም ስላይስ ስላል ሲፒዩ ራሱ ይከፋፈላል። ያው ስፒድ ያለው ሲፒዩ መኖር አለበት። ኤግዛምፕል ዩኒክስ ብሎ ላይነክስ እንደ ዩኒክስ የሚባል ኦፕሬቲንግ ሲስተም አለ። ዩኒክስ እዚህ ጋር እንደ ኤግዛምፕል አስቀምጦታል። ሰርቨር ሼርድ ኮምፒውተር ኮምፒውቲንግ ኢንቫይሮንመንት የሚል ሰርቨር ለምሳሌ ሼርድ ነው ማለት ነው። እንደ ዩኒክስን አሁን እዛ ላይ ብንጠቀም ሰርቨር ሼርድ ነው። ብዙ ዩዘሮች ፓራሌሊ መጠቀም የሚችሉ ነው ማለት ነው። ዳታ ሴንተር ሆኖ ሌሎችን ማኔጅ ለማድረግ የሚያስችለን ነው ማለት ነው። ስለዚህ አሁን ማልቲ ዩዘር ኦፕሬቲንግ ሲስተም ይባል ይሄኛው ሰርቨር ላይ የምንጭነው ኦፕሬቲንግ ሲስተም ዩኒክስ ልንለው እንችላለን ማለት ነው። ሌላኛው ዲስትሪቢዩትድ ኦፕሬቲንግ ሲስተም ማኔጅ ዘ ግሩፕ ኦፍ ኢንዲፔንደንት ኮምፒውተር። አሁን ዘግቶብኝ ነው። እስቲ እንደገና ከፍቼ ላሳያችሁ። እሺ ይሄንንም ኦፍ አደርገዋለሁ። ይቅርታ እንደገና መክፈት ግዴታዬ ነው ማለት ነው። እዚህ ጋር ዘግቶብኝ ነው እንግዲህ ይቅርታ። እዚህ ጋር መጀመሪያ ባች ኦፕሬቲንግ ሲስተም ብያችሁ ነበረ። ማልቲ ዩዘር ኦፕሬቲንግ ሲስተም ብያችሁ ነበረ። እዚህ ጋር ዲስትሪቢዩትድ ኦፕሬቲንግ ሲስተም ደግሞ እዚህ ጋር ኤክስፕሌን እያደረኩ ነው የዘጋብኝ። ይሄኛው ማኔጅ ዘ ግሩፕ ኦፍ ኢንዲፔንደንት ኮምፒውተርስ ለምሳሌ ኢንዲፔንደንት ኮምፒውተርን ማኔጅ የምናደርግበት ሜትድ ነው ማለት ነው። እዚህ ጋር ሪሶርስ ላይክ ፋይል ፕሮሰሲንግ ፓወር አር ሼርድ አክሮስ ማሽንስ ማለት ማልቲፕል ፕሮሰስ ምናምን ለጋራ የሚጠቀሙት ነገር ሲኖር ማለት ነው። ኦፕሬቲንግ ሲስተም ማለት ለምሳሌ አሜቦአ ፕላን 9 እንደ ኤግዛምፕል አስቀምጧል። ፋይልም የጋራ የሚጠቀሙት ነገር ሲኖር ዲስትሪቢዩተር ይባላል ማለት። ፕሮሰሲንግ ፓወር ማለት ፓወር የጋራ ሲጠቀሙ
የጋራ ፓወር የሆነ አንድ ፓወር ኖሮ ሁሉም ማሽን ከዛ ላይ አክሰስ ማድረግ ሲችል ፓወሩን ዲስትሪቢዩተር ኦፕሬቲንግ ሲስተም ሊባል ይችላል ማለት ነው። የሆነ ኮመን ላይ በኮመን የሚጠቀሙት ነገር ካለ ፋይል አብሮ ሼር የሚደራረጉ ዲስትሪቢዩተሩ ላይ አለ ማለት ነው። ያ ሼር ምናምን ሆኖ ዲስትሪቢዩተር ኦፕሬቲንግ ሲስተም ያ ተመሳሳይ ማልቲፕል ዩዘር ተመሳሳይ ነገር ከኦፕሬቲንግ ሲስተሙ መጠቀም ሲችሉ ማለት ነው። እዚህ ጋር ኢንዲፔንደንት ኮምፒውተር ነው ያው ግሩፕ ሆኖ ምናምን ማኔጅ መደረግ ሲችል ነው ማለት ነው። ይሄኛው ዲስትሪቢዩተር ኦፕሬቲንግ ሲስተም ልንል እንችላለን ማለት ነው። እንደ ሶስተኛ አራተኛ ኔትወርክ ኦፕሬቲንግ ሲስተም ልንል እንችላለን። ሰፖርቲንግ ኔትወርኪንግ ፋንክሽንስ አሉ ኮምፒውተር ቱ ኮሚኒኬት ኦቨር ኔትወርክ። ያው ኔትወርክ ኦፕሬቲንግ ሲስተም ያው ኔትወርክ ፋንክሽንን ሰፖርት ለማድረግ ነው። እንደገና ኮምፒውተር ደግሞ ኦቨር ዘ ኔትወርክ ሰፖርት እንዲደራረጉ ወይም ደግሞ ኮሚኒኬት እንዲደራረጉ ዳታ ሼር እንዲደራረጉ ያደርገዋል ማለት ነው። እዛ ጋር ይሄኛው ፕሮቫይድስ ፋይል ሼሪንግን ፕሮቫይድ ያዘጋጃል። ፕሪንተር አክሰስ እንዲሆን ያደርጋል። እንደገና ከሰኩሪቲ አንጻርም አለ ማለት ነው። ሰኩሪቲ እንዲጠበቅ ምናምን ያደርጋል። ይሄኛው ምንድነው ኖቨል ኔትዌር የሚባል አለ፣ ዊንዶው ሰርቨር የሚባል አለ ማለት ነው። ዊንዶው ሰርቨር አሁን ትክክል ነው። ኖቨል ኔትዌርም እንደዚሁ ነው ማለት ነው። ዊንዶው ሰርቨር ኮምፒውተራችን ላይ ከጫን ሌሎች ዲፈረንት ኔትወርክ ወደዛ በዛ አይፒ አማካኝነት የሰጠ ነው። ለዚህኛው እንግዲህ እዛ ውስጥ ከገባው ዊንዶው ሰርቨር ያው የራሱ ፊቸር አለውና ስለ ዊንዶው ሰርቨር ኤክስፕሌን ካረኩ ያው አጫጫን ራሱ አለ እንዴት አሳይ መደረግ እንዳለበት እዛ ውስጥ አልገባም። ግን አንድ ዶሜንም ሰተን ወይም ደግሞ አይፒ እዚህኛው ሬንጅ ምናምን ከዚህ እስከዚህ አይፒ ምናምን ሰተነው ብዙ ዩዘሮችን ከዛ አክሰስ ኔትወርኩን አይፒ በተጠቅሞ የሆነ ነገር አክሰስ መቀበል ሲችሉ ሀይ መባባል ሲችሉ ወይም ደግሞ ዳታም ኢንተራክት ሰንድ ማደረግ ሲችሉ እንደዚህ አይነት ኦፕሬቲንግ ሲስተም ሲኖር ኔትወርክ ኦፕሬቲንግ ሲስተም ሊባል ይችላል ማለት ነው። ይሄኛው ሰርቨር ኦፕሬቲንግ ሲስተም እኔም ራሱ ቨርቹዋል ኤሚዌር ዊንዶው 7 እና ዊንዶው ሰርቨርን አንድ ላይ ጭኜ ለዊንዶው ሰርቨሩ ከዊንዶው ሰርቨር ዳታ ሼር ሲደራረጉ ፕሪንት እዛ ላይ ሲደራረግ እንደገና እንዴት እንደሚጫን ራሱ ፕሪንተር ሼሪንግ ዲሲ ፕሮሞ የሚባል ምናምኖች አሉና ዊንዶው ሰርቨር ሲጫን እሱን እንግዲህ ወደፊት ስለ ዊንዶው ሰርቨሩ ኤክስፕሌን አድርግ እችላለሁ ሌላ ጊዜ። ግን ዊንዶው ሰርቨር የዚህኛው ኔትወርክ ኦፕሬቲንግ ሲስተም ሊባል ይችላል ማለት ነው። ይጫናል ማለት ነው ኮምፒውተራችን ላይ ጭነን እሱን ከጫን በኋላ ተጨማሪ ይሄኛውን ደግሞ እንደ ቨርቹዋሊ ሁለቱንም መጫን እንችላለን። ባዚ አንድ ኮምፒውተር ላይ ዊንዶው ሰርቨር ይሄኛው ፋይል ሼር ለመደራረግ ራሱ ፕሪንተር አክሰስ ለመደራረግ ፕሪንተር ከዛኛው ከዊንዶው ሰርቨሩ ፕሪንት እንዲደረግ ምናምን ማድረግ ይቻላል። ከሴኩሪቲ አንጻርም እንደዚሁ ይሰራል ማለት ነው። ይሄኛው ዊንዶው ኦፕሬቲንግ ሲስተም ልንል እንችላለን። ኔትወርክ ኦፕሬቲንግ ሲስተም ማለት እንችላለን። ይሄኛው ሪል ታይም ኦፕሬቲንግ ሲስተም ይሄኛው ፕሮቫይድስ ኢሚዲየት ፕሮሰሲንግ ኤንድ ሪስፖንስ ቱ ኢንፑት ይላል። ቶሎ የሚመልስልን ነው ማለት ነው። ይሄኛው ኢሚዲየትሊ ሪስፖንስ የሚሰጠን ነው ማለት ነው። ሃርድ ሪል ታይም ኦፕሬቲንግ ሲስተም እና ሶፍት ሪል ታይም ኦፕሬቲንግ ሲስተም ይባላሉ። ይሄኛው ማስት ሚት ዴድላይን አለው። ሃርድ ሪል ታይም ኦፕሬቲንግ ሲስተም ማለት ሃርድ የተባለበት ምክንያት ዴድላይን አለው። ለምሳሌ ማስት ሚት ዴድላይን አይር ፍላይት ኮንትሮል ማለት መጀመሪያ የተቀጠረበት ቀጠሮ ሻርፕ መሆን አለበት ማለት ነው። ሃርድ ነው። አሁን ከዛ ካለፈ ትክክል አይመጣም ማለት ነው። ገብቷል። ሌላኛው ደግሞ ሶፍት ሪል ታይም ዴድላይን ኢምፖርታንት በት ኖት ክሪቲካል። እንደዚህኛው እንደ ፍላይት ኮንትሮል ክሪቲካል አይደለም። ፍላይት አሁን ሰዓቱ ካለፈ ሰውየውን አለፈ ማለት ነው። የዛሬ ምናምን ቲክ አድርጎ ምናምን ይይዛል ማለት ነው። ይሄኛው ሪል ታይም ሃርድ የተባለበት ምክንያት ሲሪየስ ነው ማለት ነው። ይሄኛው ግን ክሪቲካል አይደለም። ያስፈልጋል ግን እንደ ክሪቲካል ምናምን ላንወስድ እንችላለን ማለት ነው። ይሄኛው ምንድነው ቪኤክስ ወርክስ የሚባል ነው። ኤግዛምፕል ምናምን ኪውኤንኤክስ የሚባል እንደ ኤግዛምፕል መውሰድ እንችላለን። እነዚህንም ፎርጀርሊ
ኤክስፕሌን ማድረግ ይችላሉ ለብቻ ምን እንደሆነ። ኢምቤድ ኦፕሬቲንግ ሲስተም ኢምቤድ ሲስተም ላይ አሁን አብሮ የመጡ ቡልድ ሆኖ የሚመጡ ኦፕሬቲንግ ሲስተሞች አሉ። ሮቦቲክስ ላይም እንደዚህ ኦፕሬቲንግ ሲስተም አብሮ ተጭነው ምናምን ነው የሚመጣ። ሜዲካል ዲቫይስስ የተባሉም ላይ አብሮ ተዘጋጅቶ ምናምን የሚመጣ ነው። አብሮ ስታይል ሆኖ ምናምን የሚመጣ ነው ማለት ነው። ራሱ ኤክስአርአይ ምናምን ሲጫን እንትኑ ላይ አብሮ ተስተካክሎ ቢመጣና አክሰስ ማድረግ ብቻ የሚጠበቅብን ኢምቤድድ አብሮ ተሰርቶ ተሰክቶ የሚመጣ አይነት ኦፕሬቲንግ ሲስተም ነው። ግን ከዛ በኋላ ያው ሶፍትዌሮች አጀስት ሊደረጉ ይችላሉ ማለት ነው። በሁለት ይከፈላል ተባለበት ምክንያት ያ ነው ማለት ነው። ሃርድ እና ሶፍት ያው ፋርዘር እናንተም ዲግ አውት አድርጉት። ሃርድ የተባለበት ምክንያት ፍላይት ኮንትሮል አየር መንገድ ሰዓቱ በ9 ሰዓት ተቀጥራችሁ 9 ሰዓቱ ካለፈ ይቃጠልባችኋል። ስለዚህ ሻርፕ ሰዓት መገኘት አለበት። ካልተገኛችሁ ሃርድ ማለት ሲሪየስ ነው ማለት ሰዓት ያሰላፈ ተብላችሁ ልትቀሩ ትችላላችሁ ምናምን ማለት ነው። ሻርፕ በዛ ሰዓት ስለሚነሳ ለዚህ ነው ሃርድ የተባለበት ምክንያት። ይሄ ሁለተኛው ደግሞ ኢምፖርታንት ግን ኖት ክሪቲካል ማለት ቢቀርም ሶፍት የተባለበት ምክንያት ቢቀርም ሰዓቱን ነገ ምናምን ልናደርግ የምንችል አይነት ነገር ነው። ሻርፕ 9 ሰዓት ተብሎ 10 ሰዓት ብትመጣ ቶለሬት የምትደረግበት አይነት ነገር ካለ ሶፍት ሪል ታይም ኦፕሬቲንግ ሲስተም ሊባል ይችላል ማለት ነው። ይሄኛው ሌላኛው ኦፕሬቲንግ ሲስተም ነው። ታዲያ ሌላኛው እዚህ ጋር ሞባይል ኦፕሬቲንግ ሲስተም ደግሞ አለ። ሞባይል ኦፕሬቲንግ ሲስተም እዚህ ጋር ዲዛይን ፎር ስማርትፎን ነው ዲዛይን የተደረገ ለታብሌት ነው። ዌሬብል ዲቫይስ ነው። ሌሎች ተጨማሪ ዲቫይሶችም ካሉ ያው ለዛ ታስቦ ዲዛይን የተደረገ ነው ማለት ነው። ስማርትፎን እንግዲህ እኔ ስማርትፎን ታብሌት ምናምን አብሮ ተጭኖ የሚመጣ ምንድነው ሞባይል ኦፕሬቲንግ ሲስተም ሊባል ይችላል። ለምሳሌ አንድሮይድ አይ ኦፕሬቲንግ ሲስተም የምንለው ነው ማለት ነው። እንደ ምሳሌ የምንወስደው ኦልሬዲ ይታወቃል ማለት ነው። ሞባይል ኮምፒውቲንግ አፕተችስ ኢንተርፌስ ያው ኢንተርፌሱ ጥሩ እንደሆነ ተች አለው ተች ምናምን ሁሉን ነገር ከዛኛው ትንሽ ሻላለ ነው ማለት ነው። ከዚህ ኖርማል ኦፕሬቲንግ ሲስተም ከዊንዶውስ 7 ምናምን ተች ኢንተርፌስ ምናምን አለ። ምክንያቱም ለዛ ነው ተች አሁን እየነካው በእጄ እየነካው የሚያስተምራችሁ ከዚህ አይደለ። ስለዚህ ተች እንትን አለ። ሲንግል ዩዘር ኦር ሲንግል ታስክ ኦፕሬቲንግ ሲስተም ነው። ለአንድ ተጠቃሚ የሚውል ነው ማለት ነው። ይሄኛው ማልቲ ምናምን ልናደርግ አንችልም። ያው ሞባይል ለአንድ ሰው ስለሆነ ስማርትፎን ለአንድ ሰው ብቻ ታብሌትም ለአንድ ሰው ብቻ ስለሆነ ኦንሊ አሎ ዋን ዩዘር እንደ ዋን ታስክ አት ታይም በአንድ ጊዜ አንድ ስራና አንድ ዩዘር ብቻ ነው ሊጠቀመው የሚችለው ማለት ነው። ዲስክ ኦፕሬቲንግ ሲስተም ሊባል ይችላል እንደ ኤግዛምፕል እዚህ ጋር ሌላኛው ነው። ይሄኛው ሲንግል ዩዘር እንደ ሲንግል ታስክ ኦፕሬቲንግ ሲስተም ማለት የምንለው ዲስክ ኦፕሬቲንግ ሲስተም ማለት አዘ ታይም አንድ ሰው ብቻ ሲጠቀም ነው ማለት ነው። ይሄ እንደ ሞባይል አይደለም። ይሄኛው ኤርሊ ፐርሰናል ኮምፒውተር ነው። መጀመሪያ አካባቢ የተሰራ ዲስክ ኦፕሬቲንግ ሲስተም የሚባል እንግዲህ ዲስክ ማለት ላይክ ሲኤምዲ እንትን ላይ ፒንግ ሲኤምዲ ኮማንድ ፕሮሞት ላይ የምንጽፈው አይነት ነገር ነው ማለት ነው። ይሄኛው ይሄ ታዲያ ኦንሊ ዋን አንድ ስራ ምናምን ነው። ይሄኛው ሁለተኛው ነው ማለት ነው። ሌላኛው ሲንግል ዩዘር ኦር ሲንግል ታስክ ኦፕሬቲንግ ሲስተም የሚባለው ዲስክ ኦፕሬቲንግ ሲስተም ሊባል ይችላል ማለት ነው። ይሄኛው አዝ ታይም አንድ እንትን ብቻ ይፈቅዳል። አንድ ዩዘር አንድ ስራ ብቻ ይፈቅዳል እንጂ ሁለት አይፈቅድም። ይሄኛው ታች ስክሪን ኢንተርፌስ አለው። አፕሊኬሽኖች እዚህ ላይ አሉ ማለት ነው። ሞባይል አፕሊኬሽን ሞባይል ኦፕሬቲንግ ሲስተም ላይ ሞባይል ኮምፒውቲንግ ራሱ ከሞባይል ባንጋ ኮምፒውተብል ሆነ ወይም ደግሞ የተስማማ አይደለ። ኮምፒውተብል ማለት ሊስማማ የሚችል ነው ማለት ነው። አዎ አንድሮይድ አሁን ከኮምፒውተር ጋር ከየትኛው ሞባይል ዲቫይሶች ጋር አብሮ ተስማምቶ የተሰራ ታች ነው የሚመጣ ነው። አብሮ ቡልት አይነት ነገር ነው። ስለዚህ ሞባይል እና እዚህ ጋር ሲንግል ዩዘር ሲንግል ታስክ ኦፕሬቲንግ ሲስተም ዲስክ ኦፕሬቲንግ ሲስተም እንደምሳሌ ወስዷል። ሌላኛው ኦፕሬቲንግ ሲስተም ነው ማለት ነው ይሄኛው። ሌላኛው እዚህ ጋር ሲንግል ዩዘር ማልቲ ታስክ ኦፕሬቲንግ ሲስተም የምንለው ደግሞ አለ። ተጠቃሚ አንዱ ነው። ያኛው ሲንግል ዩዘር ሲንግል ታስክ ነው ዲስክ ኦፕሬቲንግ ሲስተም አለው። ዋን ዩዘር ቱ ራን ማልቲፕል አፕሊኬሽን አት ሰም ታይም ማለት አንድ ዩዘር ብዙ ስራዎችን ማከናወን እንዲችል የሚፈቅድለት ነው ማለት ነው። ይሄኛው ዊንዶው እና ማክ ኦፕሬቲንግ ሲስተም ነው። ዊንዶው ላይ ትክክል ነው። አንድ ዩዘር አለ
ብዙ ተጠቃሚዎች ደግሞ ሊሰሩት ይችላሉ። ማክም እንደዚህ ማክ ማሽን ኦፕሬቲንግ ሲስተም ማለት ነው። ለምሳሌ ሞደርን ፒሲ ላይ ላፕቶፕ ላይ ማልቲፕል ታስክ መስራት እንችላለን። ለምሳሌ አንድ ዩዘር ቁጭ ብሎበት ብዙ አይነት ስራዎችን ማከናወን ይችላል። ለምሳሌ መጻፍ ይችላል። ሌላውንም ወርድ መጻፍ ኤክሴል ላይ መስራት ይችላል። ዲዛይን ከፈለገ ፕሮግራሚንግ ከፈለገ ሁሉ የሚፈልገውን ነገር እዛ ላይ መስራት ስለሚችል ማልቲፕል ታስክ መስራት ይችላል ማለት ነው። ይሄ እንደዚህ አይነት ነገር ሲንግል ዩዘር ማልቲ ታስኪንግ ኦፕሬቲንግ ሲስተም ሊባል ይችላል ማለት ነው። ሌላኛው እዚህ ጋር ማልቲ ፕሮሴሰር ኦፕሬቲንግ ሲስተም ማለት ሰፖርት ማልቲፕል ሲፒዩስ ኢን ሲስተም ፎር ፓራሌል ፕሮሰሲንግ። ይሄኛው ፎር ሴክ ኦፍ ሰርቨር ነው። ዊንዶው ሰርቨር ልን እንችላለን። ኤአይኤክስ የሚባል ማለት ሃይ ፐርፎርማንስ ኮምፒውቲንግ። ለምሳሌ ይሄኛው ሰፖርት ማልቲፕል ሲፒዩ ማለት ለምንድነው የምንጠቀመው ማለት ነው። ማልቲፕል ላይክ ሚድ ሬንጅ ኮምፒውተር ከሆነ ሚድ ሬንጅ ኮምፒውተር አሁን ማልቲፕል ዩዘርን ሰፖርት ሊያደርግ ይችላል። ራሱ ማልቲፕል ፕሮሰስን ሰፖርት ሊያደርግ ስለሚችል እሱ ካልተጫነበት ላይሰራልን ይችላል ማለት ነው። ላይሰራልን ይችላል ማለት በሌላ ላይ ሰራ ይችላል። ምክንያቱም ማልቲፕል ዩዘርን ብዙ ዲቫይሶችን ብዙ ዩዘሮችን ሰርቭ ለማድረግ ምናምን እንደ ኦርጋናይዜሽን ምናምን ነው። ሚድ ሬንጅ እና ሜን ፍሬም ከሆነም ራሱ እንደዚህ አይነት ነገር ማልቲ ፕሮሰሰር ኦፕሬቲንግ ሲስተም ማልቲ ፕሮሰሰር ነው። አሁን እንደ እንትን ያለው እንደ ከሚድ ሬንጅ በላይ ማልቲ ፕሮሰሰር ሊኖረን ይችላል። ሜን ፍሬም ሱፐር ኮምፒውተር የምንለው በዚህ ሊጠቀሙ ይችላሉ ማለት ነው። ሃይ ፐርፎርማንስ ኮምፒውቲንግ ኮምፒውት የማድረግ እንትኑ ከፍተኛ ነው ማለት ነው። ፐርፎርም የማድረግ እንትኑ ከፍተኛ ስለሆነ በዚህ ይጠቀማል ማለት ነው። ስለዚህ ሃይ ፐርፎርሚንግ ኮምፒውተር ልንል እንችላለን። ይሄኛው ሌላኛው ነው ማለት ነው። ሌላኛው እዚህ ጋር ሲንግል ዩዘር ማልቲ ብለናል። እዚህ ጋር ማልቲ ፕሮሰሰር ኦፕሬቲንግ ሲስተም ብለናል። ሌላኛው እዚህ ጋር ጨርሰናል ማለት ነው። ጠቅሻቸዋለሁ። እንደ ሪኮሜንዴሽን እዚህ ጋር የተቀመጠ እንደ ሪኮሜንዴሽን አለ ማለት ነው። ሪኮሜንዴሽን ላይ ማች ኦፕሬቲንግ ሲስተም ሱሩ ዊዝ ከሃርድዌር ጋር ማች ማድረጉን ማረጋገጥ ይኖርባል ማለት ነው። ፒሲ ሰርቨር ሞባይል ኢምቤድድ ምናምን መለየት አለብን ማለት ነው። እኔ አሁን ለምሳሌ ለሞባይል የሚያስፈልገው ሲንግል ዩዘር ሞባይል አፕሊኬሽን ሞባይል ኦፕሬቲንግ ሲስተም የሚባለው አይደል? አዎ አንድሮይድ ኦፕሬቲንግ ሲስተም የሚባለው መጠቀም ይኖርብኛል። ስለዚህ እሱን ግዴታ መለየትና ማወቅ ይኖርብኛል ማለት ነው። እንደገና ከፒሲ ጋር ይሄዳል አይሄድም የሚለው ኮምፓታቢሊቲውን ማረጋገጥ ይኖርብኛል ማለት ነው። ስለዚህ ኮምፓታቢሊቲውን ማለት አለብን ፒሲ ሰርቨር ሞባይል መሆኑን። እንደገና ኮንሲደር ታስክ ሪኳየርመንት ራሱ ሲንግል ታስክ መሆኑን ማልቲ ታስክ ሪል ታይም የሚባለውን መለየት ይኖርብናል። እንደ ስራችን ነው ወይም ደግሞ እንደ ኮምፒውተራችን ፐርፎርማንስ ነው ይሄን ኦፕሬቲንግ ሲስተም ለይተን መጠቀም የሚኖርብን ማለት ነው። ፋክተር ኢን ሴኩሪቲ እንደ ሪዴብል ሰፖርት ማለት ሪዴቢሊቲ እንደ ሰፖርት እውነተኛነቱ ጋም ማየት አለብን። ነገር ካለ ማየት ይኖርብናል ማለት ነው። ኢቫሉዌት ኮስት እንደ ላይሰንሲንግ ራሱ ኮስቱ ራሱ የሚገዛ ከሆነ ያው ፍሬዎች አሉ ይገዛል ከተባለ ማገዛቱን ደግሞ እንደገና ላይሰንሱን ራሱ ኢቫሉዌት ወይም ደግሞ መገምገም ማየት ያስፈልጋል ማለት ነው። ሁሌ ደግሞ አፕዴት ማድረግ ነው ፐርፎርማንሱን ፐርፎርማንስ አፕዴት ማድረግ ይኖርብናል። ሴኩሪቲ ኢምፕሩቭመንት ሴኩሪቲውን ማሻሻል ይኖርብናል ማለት ነው። ስለዚህ አሁን እዚህ ጋር እንደዚህ ነው ማድረግ ያለብን። እንደ ሪኮሜንዴሽን ይሄኛው ነው ማለት ነው። እንደ ሰማሪ እንግዲህ ያው ኦፕሬቲንግ ሲስተም ታይፕ ዲዛይንድ ፎር ቤዝድ ኦን ዩዘር ኒድስ ማለት ተጠቃሚ ላይ ተመርኮዞ ዲዛይን የተደረገ ነው ማለት ነው። ብዙ አይነት ተጠቃሚዎች ይኖራሉ ተብሎ ተጠቃሚውን ያማከለ ኦፕሬቲንግ ሲስተም ነው የተሰራ ሁሉም ማለት ነው። ባች ኦፕሬቲንግ ሲስተም የመጀመሪያ ጥሩ ሊሆን ይችላል። እንደገና ዋን ታስክ ማልቲ ዋን ዩዘር ማልቲ ታስክም ዋን ዩዘር ማልቲ ዩዘርም ኢምቤድድ ኦፕሬቲንግ ሲስተምም ሪል ታይም ኦፕሬቲንግ ሲስተምም የምንለው በሙሉ የምንጠቀምበት ቦታ አለ ማለት ነው። ኢቭን ማልቲ ፕሮሰሲንግ ኦፕሬቲንግ ሲስተም የምንለው ራሱ ቦታ አለው ማለት ነው። የምንጠቀምበት ቦታ ለዛ ነው። እንደገና
የኮምፒውተሪ ካፓሲቲ ሁሉ ነገር ታይቶ ምናምን ብዙ አይነት ቪዲዮ ስለሚፈልግ ለብዙ አይነት ምናምን የተሰራ ነው ማለት ነው። ፍሮም ባች ከባች ተነስቶ እንግዲህ ፎር ሜን ፍሬም አሁን ባች ነው። ሞባይል ኦፕሬቲንግ ሲስተም ስማርትፎን እንደዚህ ኦፕቲማይዝ ፐርፎርማንስ ፎር ስፔሲፊክ ኢንቫይሮንመንት የሚባል አለ ማለት ነው እንደ ሰመሪ። እንግዲህ እኛም እንደ አስፈላጊነቱ መጠቀም እንዳለብን የሚያብራራ ነው ማለት ነው እንደ ሰመሪ። ከባች ጀምሮ እስከ 7 ነው 8 እስከ 9 ምናምን የጠቀስኩላችሁ ኦፕሬቲንግ ሲስተም ታይፖች አሉ። እነዚህ እንግዲህ ለጀማሪዎች በተለይ ለዩኒቨርሲቲ ተማሪዎች ልትሆኑ ትችላላችሁ። ማወቅ ላለባችሁ ምናምን ማወቅ ለምትፈልጉም ነገር ካለ ይጠቅማችኋል ብዬ ያዘጋጀሁት ነው። ያው ታይፕስ ኦፍ ኦፕሬቲንግ ሲስተም ብዬ በአንድ ደግሞ ያው ፊቸራቸውን ምናምን እንደሚያስሩ ሊሰራበት ይችላለሁ። እናንተ የምትፈልጉት ከሆነ ሪኮመንድ ላይም ኮመንት ላይም አስቀምጡልኝና እኔ ተጨማሪ ደግሞ ቪዲዮ ልሰራበት እችላለሁ ማለት ነው። ከዛ በፊት እንግዲህ ያው እኔ የዛሬን ቱቶሪያል ታይፕስ ኦፍ ኦፕሬቲንግ ሲስተም ባልኩት ርዕስ ላይ ታይትል ላይ ታይፕ ኦፍ ኦፕሬቲንግ ሲስተም ወይም ደግሞ የኦፕሬቲንግ ሲስተም አይነት ላይ ገለጻ አይነት እዚህ ላይ ያው ያዘጋጀሁት ፖወርፖይንት እዚህ ላይ ጨርሳለሁ። እናንተ ከመዝጋቴ በፊት ያው ቤተሰባችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ላይክ ሼር ኮሜንትም እንድታደርጉ እንዴት እየጠየቅኳችሁ የዛሬን ቱቶሪያል እዚህ ላይ ያበቃለሁ ማለት ነው። ሳምንት በሌላ ፕሮግራም እስከምንገናኝ ሰላም ሰንብቱ፣ ሰላም ቆዩ እያልኩ የዛሬን ቱቶሪያል እዚህ ላይ ያበቃለሁ ማለት ነው። አመሰግናለሁ። ታንኪዩ